ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ለዛሬም ደግሞ አዳዲስ ያልናቸው መረጃዎች ይዘንላችሁ መጥተናል። የመጀመሪያው መረጃ የሚሆነው የኢትዮጵያ መከላከያ ሚኒስትሯ ለኤርትራ ምላሽ ሰጥተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከቀናት በፊት የኢትዮጵያን በተመለከተ እንዲሁም የኢትዮጵያን ሕዝብ በተመለከተ አስገራሚ ንግግር ማድረጋቸው ይታወቃል። ይህንን ተከትሎ ታዲያ የኢትዮጵያ መከላከያ ሚኒስትር አጠር ያለ ምላሽ ሰጥተዋል። ሚኒስትሯ ምን አሉ? በዝርዝር ታደምጡታላችሁ። በሌላ በኩል አስፈሪውና አነጋጋሪው የኤምፖክስ በሽታ በኢትዮጵያው ከተገኘ በአንድ ሳምንት ውስጥ የተገኘባቸው ሰዎች ቁጥር እየጨመረ መሆኑ ሲነገር፣ ከዚህም ባሻገር ደግሞ በበሽታው ምክንያት የሞተ አንድ ሰውም ተመዝግቧል። ጉዳዩን በተመለከተ ከህብረተሰብ ጤና ኢንስቲትዩት የተሰማው መረጃ እንዲሁም የማስደምጣችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። በቅድሚያ ከቀናት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን አስመልክቶ የተናገሩት ንግግር አስመልክቶ የኢትዮጵያ መከላከያ ሚኒስትር ምላሽ ሰጠ። የኢትዮጵያ መከላከያ ሚኒስትር አይሻ መሐመድ እንደተናገሩት ከሆነ ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ ለመገናኛ ብዙሃን ተናግረዋል። የሀገሪቱ መከላከያ ሰራዊት ጠንካራ እንደሆነ የገለጹት የመከላከያ ሚኒስትሩ አይሻ ይህንን የተናገሩት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የኤርትራ ነጻነት በዓል ላይ በብዙ ዘንድ መነጋገሪያ የሆነውን የኢትዮጵያን የተመለከተ ንግግር ካሰሙ በኋላ ነው። ፕሬዝዳንት ኢሳያስ ባሳለፍነው ሳምንት ቅዳሜ ግንቦት 16 2017 ዓ.ም ተከብሮ በነበረው 34ኛው የኤርትራ የነጻነት በዓል ላይ አድርገውት የነበረው ንግግር በኢትዮጵያ መንግስትና በኢትዮጵያ ላይ ጠንካራ ትችት ሰንዝረው የሀገሪቱ ህዝቦችም ለአመጽ እንዲነሳሱ የሚያደርግ አስገራሚና አስጊ ንግግር አስተላልፈው ነበር። የኢትዮጵያ የቀይ ባህር ፍላጎት እንዲሁም የአባይ ውሃ ተጠቃሚነትን በተመለከተ አንስተው የተቹት የፕሬዝዳንት ኢሳያስ አፈወርቂ ንግግር በርካታ ኢትዮጵያውያንን አስገርሞ ነበር። ታዲያ የኢትዮጵያ መከላከያ ሚኒስትር አይሻ በትናንትናው ዕለት አመሻሹን በኢትዮጵያ ዜና አገልግሎት በኩል ተላልፎ በነበረው ቃለ መጠይቃቸው ላይ ሲናገሩ ለፕሬዝዳንት ኢሳያስ አፈወርቂ ምላሽ የሚመስል ትችት መሰንዘራቸውን ቢቢሲ በዛሬው ዕለት ረፋዱን ጽፏል። መከላከያ ሚኒስትሯ ለጋዜጠኞች ሲናገሩ በራስ ሀገር ብለን እንኳን ለመጥራት የሚያስቸግር የራሱ ሀገር ህዝብን በፍርሃት ተሸቦ የሚኖርባት በተቻለ አጋጣሚ በሙሉ ሀገር ለቆ የሚወጣበት ሀገር በማለት ገልጸውታል። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለን ሲሉም ተደምጠዋል። በአሁኑ ሰዓትም እየተነገረ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ የሚቀር አይደለም፣ የተደራጀና ጠንካራ ሰራዊት ነው ያለን ሲሉ ተደምጠዋል። የመከላከያ ሰራዊቱ በማንኛውም ተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ተቋማን ጥቅሟንም ለመንካት የሚፈልግ ኃይሎች በሙሉ በአስተማማኝ ሁኔታ የተገነባ እንደሆነም ገልጸዋል። ይህ በዚህ እንዳለም አምነስቲ ኢንተርናሽናል፣ ሂዩማን ራይትስ ሰዎች ጨምሮ 32 ዓለም አቀፍ እና አህጉራዊ እንዲሁም ሀገራዊ የመብት ተሟጋች ድርጅቶች፣ የህግ ተቋማት፣ የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በቀጣዩ ሰኔ ወር በሚያደርገው ስብሰባ በኤርትራ መንግስት የሰብአዊ መብት ጥሰቶች ላይ ጠንካራ ውሳኔ እንደሚያስተላልፍም መነገሩ ተደምጧል። ድርጅቶቹ በተለይም ምክር ቤቱ የተባበሩት መንግስታት ድርጅት የሰብአዊ መብት ተቆጣጣሪ ልዩ ሪፖርተር የጊዜ ቆይታ እንዲያራዝምና የኤርትራ መንግስት አስከፊ ሰብአዊ መብት ጥሰቶች እና የተጠያቂነት ማጣት በግልጽ እንደዘገብ በመጠየቅ ነው የተናገረው። የኤርትራ ውስጣዊ ሁኔታ በውጭ የሚኖሩ ኤርትራውያን ላይ የሚያስከትለው ተጽዕኖ፣ መንግስት በውጭ የሚኖሩ ኤርትራውያን ላይ የሚፈጽመውን አፈናና የ2% የግዳጅ የዲያስፖራ ታክስን በአጽንኦት እንደሚመለከተው ድርጅቱ በጽኑ አሳስበዋል። ድርጅቶቹ የተባበሩት መንግስታት ድርጅት ላይ ሪፖርት ወደ ኤርትራ ገብተው የሰብአዊ መብት ሁኔታዎችን እንደገመገሙና የሀገሪቱ መንግስትም ሊፈቅድ ይገባልም ብለዋል። በኤርትራ ላይም እርምጃ እንዲወስድ መጠየቃቸውም ተነግሯል።